ሜሮን ሰላም ነው ማለት አውቃለሁ። ቅድም እኮ ባለቤት ያጠገቤ ስለነበረች ነው በደንብ ያላወራሁሽ። አውቃለሁ። አሁንም እኮ በደንብ አላወቅኩሽም። ድምፅሽ ግን በጣም ነው የሚያምረው። አዎ ግን አንቺ ነው እና ተገናኝተን ለምሻይ አንጠጣም ማለት በደንብ ለመታወቅ ይረዳናል። አዎ ማለት እሺ ቻው። ድምጿ እንዴት አባቷ ነው የሚያምረው። አንዴ ካፌ ትድረስልኝ እንጂ እንዴት እንደማጣጥማት ምን ያውቃለሁ። ምን እያደረገች ነው? እቺ ልጅ እውነት የምራረገች እንዴ? ወይኔ አላም ኧረ መስጋት ለነገሩ ታሪክ ጥፋተኛዋ እኔ ነኝ። ወይኔ አላም ወይኔ ለባለ ልደውልለት እንዴ? ስልኩን ደግሞ አላውቀው። ባውቀውስ ምን ልለው ነው? ወይኔ ምን ነው ያሳብ በቀረብኝ። ሰሊልኝ ግላት በሰላ ምላሷ ጠቅላይ ልትበለ ሞቻታለሁ። እኔ አለም አይደለሁም። እንደዚህማ ጉዳት ሰራኝ። እሱስ ቢሆን እንደዚህ ያደርጋል። ነገሩ አይደለም ቢወደኝ እንደዚህ ያደርጋል እንዴ? ወይኔ ያለ እንደዚህ ማጉዳት ሰራኝ። አሁን አነሳሽው? መቼም የሎ ሲያንሳሽ አልልሽም። አሁን እዛው ካፌ ነኝ። አሁን ባልሽ እንዴት አባቱ ነው የሚመቸው። እሺ እባክሽ የኛ ሰላይ በዛ ላይ ጨዋታ አዋቂ አለ እንጂ የኔው እና ንቀይ ልጨጓራ ካልሽ ምን ቸገረኝ። ቆይ ግን ምን አስበሽ ነው እንዴ? አሁንም ወደ ራስሽ አልተመለሽም እንዴ? ለመሆኑ ምን ብሎሽ ነው እባክሽ እንደዛ ፍርፍር ስትይ ነበረው? አሬ ምን ፍርፍር መጣሽ? ምርጥ ስቴክ ነው የጋበዘኝ። እስካሁን ያናደርሽኝ ያበቃ? በድምጽ ከሰማዎች በላይ በአካል ተመሽተሽኛል ነው የሚለው። እንግዲህ ባልሽ ምን አየሽ አይደለ? ግምቴ ልክ ነበር። አይወደኝም አላልኩሽም? ይሄው አይወደኝም። ሚስት አለ ሆይ ስለው የለኝም አለሽ አይደል? ኧረ አንድ ፊቱ እንደሱ ይሻላል። እንዴት ካለችም አትቁጠሪያት አለ። አመል የላት ጸባይ የላት። በዛ ላይ ፍቅር በቅናት የሚገለጽ ይመስል እንድቀና ትፈልጋለች አለ። በአጠቃላይ አልወዳትም አለሽ? ኧረ አንድ ፊቱ እንደሱ ይሻል ነበረ ማለት ምንም የሚወደድ ነገር የላትም አለሽ? እንክት አለቀ። ይሽኑ ነው ትዳሬ ነው እንጂ ወይኔ ትንሽ የቸኮልሽ አልመሰለሽም? እንደውም ዘገየው እንጂ አንቺ ታመጪው አንቺ ታሮጫል። ቺ ተመረረች እንዴ? ምንድን ነው ማለት? ሻንጣ ነው ማለት። ለምንድን ነው ያልሽው? ሰንደይ ማርኬት ልጀምር ልበልህ? ልሄድ ነው። ወዴት ነው የምትሄጂው? አንተም አታገኘኝ ቦታ ማለት አልገባኝም። ቢገባህማ ፈተናውን ታልፍ ነበር። አሁን ገባኝ ማለት። አሁን አልገባኝም አላልክም? አሁን ገባኛ። የሚያሳዝነው ፈተና አውጪዋ ራሷ ባወጣችው ፈተና መውደቋ። አልገባኝም። ድሮ ሳይገባሽ ፈትናለሁ ብለሽ እንዴት ይገባሻል? ይኸውልሽ አለምዬ፣ አሎ ሴትዮ ጤና የለሽም እንዴ? ይታወቅሻል። ለ11ኛ ጊዜ መደወልሽ ነው። ኧረ ፍጥነት ተሳስተሻል አልኩሽ። ስሚ አንቺ የምር አደረግሽው እንዴ? 11 ጊዜ መደወል ለምን አስፈልገ? ወይ ሜሪ
40 ጊዜም ደውይለት ከፈለግሽ። ይቅር በይኝ በእናትሽ። ያው ታውቂ የለ ያው ስሜታዊ ነው የሚለው። ብቻ ሚሽኑን በብቃት ትወጪልኝ እሺ ሜሪ? እሺ ቻው ቻው በቃ ቻው። አይሽ ያልገባሽን ማስተማር መልሱን ማታቂውን መፈተን በጣም ከባድ ነው። እሺ ይሄ ይሁን። ራስ አይደል እንደ ደውለህ የቀጠርካት? እሱም ቢሆን ማለት አሎ ሜሮን ሰላም ነው ማለት አውቃለሁ። ቅድም እኮ ባለቤት ያጠገቤ ስለነበረች ነው በደንብ ያላወራሁሽ። አውቃለሁ። አሁንም እኮ በደንብ አላወቅኩሽም። ድምፅሽ ግን በጣም ነው የሚያምረው። አዎ ግን አንቺ ነው እና ተገናኝተን ለምን ሻይ አንጠጣም? ማለት በደንብ ለመታወቅ ይረዳናል። አዎ ማለት እሺ እሺ ቻው። ድምጿ እንዴት አባቷ ነው የሚያምረው። አንዴ ካፌ ትድረስልኝ እንጂ እንዴት እንደማጣጥማት እኔ አውቃለሁ። እና ይሄ ሁሉ ነገር አውቀህ ነበር ስታረግ የነበረው ማለት ነው? አዎ ባይገርምሽ እዛ ካፌ ውስጥ ቀድመሽን ደርሰሽ ተደብቀሽ እንደምታይኝ አይተሻለሁ። ምን? ራስሽ ላይ ባብጠምጥመሽ እንዴት ትሰቃይ እንደነበር አንቺ ባታስተውይ እኔ በደንብ አይተሻለሁ። ምንድነው የምታወራው? ራስሽ የፈጠርሽው የቅናት ፈም እንዴት ይለበልብሽ እንደነበር አንቺ ልብ ባትይኝም ተመልክቼሻለሁ። እስኪ አንድ ጥያቄ ልጠይቅሽ። አንድ ባለትዳር ሚስቱን ልስረቅ ብሎ ይሰርቃል? ሚስትስ ቢገባሽ የሰው ልጅ በትዳር አስተሳስሮ የሚያኖረው ትልቁ ነገር እምነት ነው። ቅናትም የሚፈጠረው እምነት ሲጎድል አሊያም ሲጠፋ ነው። አለምዬ እኔ ስለማምንሽና በራሴ ስለምተማመን አልቀና። እኔም እኮ አምናለሁ ማሪ። የቅናት ትርፉ እንደ ቲጂና ዳመና ተለያይቶ ቤትና ንብረትን ሸጦ በቁስም በሞራልም መክሰር ነው። በቅናት ትዳር፣ ጓደኝነት፣ ህብረት፣ ሀገር ይፈርሳል። በቅናት የተለያዩ ፍቅረኛሞችን ህይወታቸው ይቁጠራቸው። ልክ ነው። የፈረሰ ትዳር ቤቱ ይቁጠረው። በቅናት ስሜታዊነት የተከሰተ ግጭት፣ አካል ጉዳትና አደጋ ገጠመኝ ይቁጠረው። በቅናት ከተበተነ ትዳር ተወልደው የሁለት ወላጆቻቸውን ፍቅር ሳያገኙ የቤተሰባዊ ህይወት ልምድን ሳይቋደሱ ያደጉ ልጆችን ቤት ይቁጠራቸው። በቅናት ተከሰው ምርጥ የሥራ ጊዜያቸውን ሰውተው ችሎት በመቆም የሚያሳልፉ ተመሳሳይ ስራ ላይ የተሰማሩ ተቋማትና ግለሰብን የሰማ ያየ ይፍረድ። ቅናት እንዲህ በትዳር ላይ ብቻ ሳይሆን በተለያየ መልኩ በሚገለጥ ሁኔታ ባለሙያዎችና ተቋማት ላይ አድሮ ሀገር ኢትዮጵያ እንዳታድግ ማነቆ እንደሆነባት መዓት ማሳያዎች ስላሉ ለመተራረም፣ ለመደናነቅ፣ ለመደጋገፍና